ሰላም ውድ የኢትዮ ሀበሻ ሚዲያ አድማጭ ተመልካቾቻችን እንደምን ሰነበታችሁ እንደምን ቆያችሁ? ይህ በኢትዮ ሀበሻ ሚዲያ የሚቀርብ ልዩ ፕሮግራማችን ነው። ውድ አድማጭ ተመልካቾቻችን ዛሬ የተለመደው አንድ ፕሮግራም ይዘን መተናል። ሰሞኑን ትንሽ ጠፋ ብለን ነበር። ያው የስራ ጫና የስራ መደራረብ አለ። እሱ እንግዲህ ኦልሞስት የኛ በኩል ያሉ ስራዎችን ጨርሰናል። ውድ አድማጭ ተመልካቾቻችን አንድ ግስላ ኢንተርናሽናል የሚል ትልቅ ተቋም ቢውልድ አድርገናል። ኦልሞስት ወደ ስራ ገብተናል። አሁን በዚህ ውስጥ የዲጂታል አድቨርታይዝመንት በደንብ በተደራጀ መልኩና ፕሮፌሽናል በሆነ መልኩ ስራዎችን ጀምረናል ከአንዳንድ ድርጅቶች ጋር። ውድ አድማጭ ተመልካቾቻችን እነዚህን በደንብ ምንሄድባቸው ይሆናል። በሙያው ኤክስፐርት የሆኑ ባለሙያዎች መድበን በዚህ የዲጂታል ማርኬቲንግ ላይ በደንብ እየሰራን ነው። ውድ አድማጭ ተመልካቾቻችን ኢንቨስት ማድረግንበታል። ከዚህ በተጨማሪ ስልጠናዎችን እንሰጣለን። የግራፊክስ ስልጠናዎች፣ የኤዲቲንግ ስልጠናዎች እንሰጣለን። ይሄንም እንግዲህ ኦልሬዲ የእናንተን መምጣት እየተጠባበቅን ነው ያለን። ውድ አድማጭ ተመልካቾቻችን በእኛ በኩል ያሉን ስራዎች ሁሉንም ሰርተን ጨርሰናል። ስለዚህ እናንተ ጆይን አድርጉ፣ አብረን እንሰራለን። የተሻለ ውጤት ይሄ ዘመኑ የሚፈልገውን የዲጂታል ዓለም አብሮ ይሄ ዘመኑ ጋር ለመሄድ ወይም ይሄን ግሎባላይዜሽን በደንብ ለመጠቀም ስልጠናዎች ያስፈልጓችኋል። ስለዚህ ጆይን አድርጉን። እንግዲህ የባህር ከተማ የቀበሌ 4 እንቁ የገበያ ማዕከል ላይ እንገኛለን። ለዚህ በግስላ ኢንተርናሽናል እንደዚህ አይነት ቲፖች ታገኛላችሁ። ውድ አድማጭ ተመልካቾቻችን እናንተ ኑና አብረን እንሰራለን። ድርጅቶችም እንዲሁ እኛ ጋር ምናልባት ያልመጣችሁ አንዳንድ ድርጅቶች ካላችሁ ኮላቦሬት አድርገን በደንብ ፕሮፌሽናል በሆነ መልኩ እንሰራለን። ስለዚህ በእኛ በኩል ያሉ ነገሮችን ኦልሞስት እያጠናቀቅን ነው፣ ጨርሰናል። ስለዚህ ወደ ስራ ገብተናል አንዳንድ ነገሮች ላይ ይህን በደንብ የምናስቀጥለው ይሆናል። ኦንላይን ስልጠናዎችን እንጀምራለን። በተቻለ መጠን እንግዲህ ማታም ቀንም ስራዎችን ለመስራት እንሞክራለን። በምንችለው አቅም ሁሉ ማህበረሰብን ለማገልገል በጣም ሎ ኮስት በሆነ ወይም ሎ ፕራይስ በሆነ መንገድ ሰውን ለመጥቀም የመጣንበት አንዱ ትልቁ ፓኬጃችን እሱ ነውና ውድ አድማጭ ተመልካቾቻችን እኛ ጋኑ የተለያዩ ባለሙያዎችን ስልጠናዎችን ታገኛላችሁ። የማርኬቲንግ አናሊሲስ ወይም የማርኬቲንግ የማማከር ስራዎችንም አብረን እንሰራለን። የኳሊቲ የምትሰሩትን ስራ ወይም የምትሰሩትን ድርጅት ላይ የኳሊቲ አሹር የሚያደርጉ ባለሙያዎች አሉ። እነሱ ጋር በደንብ ተቀራርባችሁ ድርጅታችሁን አንድ እርምጃ ወደፊት ሊያራምድ የሚችል ነገርና ጥሩ የሆነ ኳሊቲ ያለው ስራ እንድትሰሩ የሚያስችሉ ባለሙያዎች አሉን። እናንተ ብቻ ወደኛ ኑ፣ ይህን አድቫንቴጅ ታገኛላችሁ ማለት ነው። ውድ አድማጭ ተመልካቾቻችን ዛሬ ግን የመጣሁት በአንድ ርዕሰ ጉዳይ ቀልብ የተሳበና እሱን ትንሽ ሳልናገረው ባላልፍ ኦፍኮርስ ነገርየው በጣም እጅግ በጣም ጥልቅ ሀሳብ ያለው ግን በጣም በብዙ ነገር ሊተነተን ሊሰራበት የሚችል ነገር ነው። የአማራ የሚባለው ማህበረሰብ እንደ ማህበረሰብ ኢትዮጵያ ውስጥ የሚገኝ ይሁን እንጂ በተለይ አሁን እየወጡ ያሉ ጥናቶች ኦፍኮርስ አሁን አይደለም የቆየ ነው። ያው እኛ የማንበብ ወይም መረጃዎችን አክሰስ የማግኘቱ ከኛም ድክመት ከመረጃዎችም ከመለቀቃቸው እሱ ምናልባት ጥረት ይኖራል ብዬ አስባለሁ። ግን አማራ የሚባለው ማህበረሰብ በመላው ዓለም ልክ እንደ እስራኤል ህዝብ ተበትኖ ያለ ህዝብ ነው በአንድም በሌላም። ነገርየው ዛሬ ቀልቤን የሳበው ግን አንድ አማራ ወይም ደግሞ አልማራ የሚባል ቦታ በኢራቅ ይኖራልና ይህም ኤግዛክትሊ ኢትዮጵያውያን የሚመስሉ የሚኖሩበት ስፍራ ነው። ይህ ስፍራ ውድ አድማጭ ተመልካቾቻችን በኢራቅ ውስጥ በቅዱስ መጽሐፍ ተደጋግሞ የተነገረለትንና የተጻፈለትን የኤፍራጥስ ወንዝ አጠገብ የሚገኝ ትልቅ ቦታ ነው። በዚህ አካባቢ አማራ እና ትግሬ የሚባሉ ወንዞች
ያሉበት ቦታ ነው። ቋንቋቸውም የቀደመው ጥንታዊው ህምራይት ወይም ደግሞ አሲራያን የሚባል ቋንቋ ነበር። እንግዲህ እሱን አሁን አሲሚሌት አድርገው እነዚህ በተለይ የአረባውያን የአረብ ቋንቋ እንዲናገሩ አድርገዋቸዋል። እንግዲህ ያኛውን ቋንቋ በመጥፋት ላይ ያለ ወይም እየጠፋ ያለ ቋንቋ ነው። ግን ኤግዛክትሊ የሰዎቹ ማንነት ሁለመና ነገራቸው ሁሉ የኢትዮጵያ ውስጥ ያለውን አማራ የሚመስል ማንነት ያላቸው እንደሆነ በግልጽ እየታየ ወይም ደግሞ አሁን እየወጡ ያሉ መረጃዎች እንዲሁም ዓለም አልደረሰላቸውም በተለያየ ምክንያት የተገፉ ማህበረሰብ ነው ሁሉ እየተባለ አሁን መጮህ ጀምሯል። ለነዚህ አማራ ለሚባሉ በኢራቅ ውስጥ ለሚኖሩ ማህበረሰብ ማለት ነው። አማራ ማለት እንግዲህ ነፃ ህዝብ ወይም ደግሞ አጋዚ ማለት ነው። አጋዚ እንግዲህ የአጋዚ የሚለው የግዕዝ ቋንቋ ነው። እሱን ቋንቋ የወሰደ ይሄ አማራ የሚለውንም ስያሜ ደግሞ አብርሃ ወአጽብሃ ስያሜ እንደሰጡት በአንዳንድ አፈታሪኮች እና በአንዳንድ ጽሁፎች ይነገራል። ውድ አድማጭ ተመልካቾቻችን እንግዲህ በዚህ ዘመን በወቅቱ ቅዱስ ላሊበላ ቀይ ባህርን ተሻግሮ ወደ ኢራቅ አካባቢ እንደተጓዘ ይነገራል። ከዛም ተመልሶ የአባይን ወንዝ ተከትሎ እንደገና ወደ ኢትዮጵያ እንደገባ ይነገራል። ወደ ኢትዮጵያ እንደገባም ቅዱስ ላሊበላ መቀመጫውን አድርጎ የነበረው ጎጃም ውስጥ ነው። ይሄ በብዙ ማስረጃዎች የተረጋገጠ ጉዳይ ነው። ጎጃም ውስጥም እንግዲህ ጥሏቸው የሄደ ትላልቅ አሻራዎች አሉ። አብያተ ክርስቲያናትን፣ ገዳማትን ሰርቶ አሁንም ድረስ የክርስቲያኑ ሕዝብ ወይም ማህበረሰብ የሚገለገልበት የሚጠቀምበት ቅዱስ ላሊበላ ወይም ንጉስ ላሊበላ የሰራው አብያተ ክርስቲያናትና ገዳማት አሉ። ውድ አድማጭ ተመልካቾቻችን ይሄ እንግዲህ ከኢራቅ ቀይ ባህር አድርጎ ተሻግሮ ከሄደ በኋላ እና ከተመለሰ በኋላ እሱ ሌላ ብዙ ታሪክ አለው። ለምን ሄደ ለምን መጣ የሚለው ብዙ ታሪክ አለው። ሆኖም ግን እንግዲህ የኢራቅ አካባቢ ንጉስ ላሊበላ ሲኖር የነበረበት አካባቢ አልማራ ኦር አማራ ብሎ እንደተሰየመና እዛን ጊዜ ጀምሮ ያስም እንደተያዘ ይነገራል። ነገር ግን በብዛት አጥኚዎች በተለይ አረብ አካባቢ ያሉ አጥኚዎች 1600 ዓመታትን አስቆጥረዋል ብለው ነው የሚናገሩት። ይሄ የአልማራ ወር አማራ የሚባለው ግዛት እነሱ እንደዛ ብለው ነው የሚያምኑት። እንግዲህ ቅዱስ ላሊበላ እዚህ አካባቢ ቆይቶ ያው እንደምታውቁት ወደ ወሎ አካባቢ ነው የተጓዘ። እዛም አካባቢ ትላልቅ አሻራዎችን ጥሎ ያለፈ ትልቅ ንጉስ ነው። እንግዲህ ኢትዮጵያ እነዚህን ፈሪሃ እግዚአብሔር ያላቸውን ንጉሶች ካጣች በኋላ ወዴት እየሄደች ምን እየሆነች እንደሆነ ሁላችንም የምንታዘበው ነው። ውድ አድማጭ ተመልካቾቻችን ቢኮዝ የኢትዮጵያ የማንነቷ የኢትዮጵያ ስሪቷ አሁን ላይ አጣለች፣ የራሷን የሆነ ነገር አጣለች። እሱ እንግዲህ በብዙ ነገር ሲጎዳን አይተናል። አማራ ይሄ ኢራቅ ውስጥ ያለ ቦታ ከኢራን 30 ኪሎ ሜትር ርቀት ላይ የሚገኝ ትልቅ ስፍራ ነው። በውስጡ እንግዲህ ቅድም እንደነገርኳችሁ የኤፍራጥስ ወንዝ ይሄ ትልቁ ወንዝ ማለት ነው። በሱ ውስጥ ተከበው የሚኖሩ ስፍራ ነው። እንግዲህ በዚህ አካባቢ የሚኖሩት ይሄ አልማራ ወይም ደግሞ አማራ የሚባለው ብለው ይጠሩታል እነሱ። በደቡብ ምስራቅ ኢራቅ ውስጥ ያለ ትልቅ ከተማና የሜሳን ጠቅላይ ግዛት ዋና ከተማ ነው። ቦታው እንግዲህ ከኢራን ድንበር በግምት 50 ኪሎ ሜትር እና በባግዳድ ደቡብ ምስራቅ 400 ኪሎ ሜትር ርቀት ላይ በጤግሮስ ወንዝ ዳርቻ ላይ የሚገኝ ቦታ ነው። ይህ ቦታ በብዛት ለግብርና እቃዎች፣ ለከብቶች እና ለሸማኔ ምርቶች እንደ ዋና የንግድ ማዕከል ሆኖ ያገለግላቸዋል። ለኢራቅ ማህበረሰብ ታሪካዊው በ1860ዎቹ እንደ የኦቶማን ወታደራዊ ጦር ሰፈር ሆኖም የቆየ ቦታ ነው ይሄ አካባቢ ቦታ።
ክልሉ የማርሽ አርብ ወይም ማዳን ማህበረሰብ መኖሪያ ከሆነው ከሜሶፖታሚያ ረግረጋማ ጋር ባለው ቅርበት ይታወቃል። ትልቅ ቦታ ውድ አድማጭ ተመልካቾቻችን። ሆኖም ግን ይሄ አማራ የሚለው ወይም ደግሞ አማራ የሚለው መጠሪያ በኢራቅ ብቻ የተገደበ አይደለም። በብዙ ሀገሮች ስያሜ ያገኙ ቦታዎች አሉ። ለምሳሌ እንደማንሳት ሱዳን በኑቢያ በናይል ወንዝ አቅራቢያ የተመሰረቱ በምዕራብና ምስራቅ አማራ የሚባሉ ትልቅ ስፍራዎች አሉ። እዚህ አካባቢ እጅግ በጣም ገራሚ የሆነ ከተማ ነው ይህ ስፍራ ራሱ በሱዳን ላይ ኑቢያ የሚባለው አካባቢ ላይ የተመሰረተው። እንዲሁም ደግሞ በሶሪያ በዋና ከተማ ደማስቆ ላይ ለሺህ ዓመታት የቆየው በዝነኛው ኒያድ መስጊድ አቅራቢያ የሚገኝ አልማራ የሚባል ጥንታዊ የመኖሪያ ሰፈር ዛሬም ይገኛል። እዛም ደግሞ ተሻግሮ ወደ አውሮፓ ስንሄድ ምስራቅ አውሮፓ ሮማንያ የተለያዩ ከተሞችና አንዳንድ የሐይቆቻቸውን አማራ በሚል ስያሜ ይጠራሉ። ወደ አድማጭ ተመልካቾቻችን ይህ እንግዲህ የአማራ የሚባለው ኢትዮጵያ ውስጥ ያለው አማራ እንዲሁ አማራ ብቻ አይደለም። እጅግ በጣም ውስጡ እንቆቅልሽ የሆነ ትልቅ ሕዝብ እንደሆነ በብዙ ነገሮች የታየ የተመሰከረለት ሕዝብ ነው። ኢትዮጵያንም ከመሰረቱ ውስጥ ወይም ግንባር ቀደሙ ነው ተብሎ ብዙ ጊዜ የተነገረው ነው። በተለያዩ ምሁራኖች የተገለጸ ጉዳይ ነው። ወደ አድማጭ ተመልካቾቻችን ይህን እንግዲህ አጥኚዎች ወይም ተመራማሪዎች በደንብ ትኩረት ሰጥተው ቢሰሩበት የአማራን ከሌሎች ሀገሮች ጋር የማስተሳሰሩ ጉዳይ እጅግ በጣም ጥሩ ጉዳይ ወይም ደግሞ ቀልብ የሚስብ ጉዳይ ነው። ሌሎች ሀገሮች ላይ ያለው አማራና ኢትዮጵያ ውስጥ ያለውን አማራ ኢንክሉዲንግ እስራኤል በደንብ ቢጠናበትና በደንብ እነዚህ ሀገሮች ጋር ሪሌሽን ቢፈጠር ጥሩ የሆነ የኤክስፔሪንስ ሼሪንግ ኦፍ ኮርስ አንዳንዶቹ ነገሮች በውስጣቸው የባህል የምናምን የሚባለውን በሙሉ ያው አሴምብሌት ተደርገው የሚኖሩበትን ማህበረሰብ ወይም ሀገር ተከታዮች ናቸው። በአንድም በሌላም በተጽዕኖ ውስጥ ማለት ነው። ነገር ግን እነዚህን ሀገሮች የማቀራረብና የማስተዋወቅ ስራ ቢሰራ እጅግ በጣም ጥሩ ነበር ብዬ አስባለሁ። ውድ አድማጭ ተመልካቾቻችን ይህን ለማለት ነው። እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ፣ ላይክ እና ሸር እያደረጋችሁ ለሌሎች አጋሩልን። ከፍ ባለ ሚዲያ እንመጣለን። እሱን ባለፈው እንደነገርኳችሁ እንግዲህ ከፍ ባለ እንግዶችን እየጋበዝን የተለያዩ ሙያዊ ትንታኔዎች የሚሰጡበት ሚዲያ እንዲሆን እንፈልጋለን። ሁሉንም ያካተተ ሚዲያ እንዲሆን እንፈልጋለን። በዜናዎች፣ በኢንተርቴንመንቶች፣ በዶክመንታሪዎች እንዲሰሩበት እንፈልጋለን። እሱን ለማድረግ እንግዲህ ታትረን እንሰራለን። ውድ አድማጭ ተመልካቾቻችን ወዳችኋለሁ። በድጋሜ ሰብስክራይብ፣ ላይክ እና ሸር አድርጉ። ባይ ባይ።